በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ረድኤቷን በረከቷን ታሳድርብን። ጥንተ ጠላታችንን ዲያብሎስን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከመካከላችን ያስወግድልን። አሜን። ንግረነ ማይዜ ይከውን፣ ንገረን ይህ መቼ ይሆናል? የማቴዎስ ወንጌል ምዕራፍ 24 ቁጥር 3። እንኳን ለደብረ ዘይት ለጾም እኩሌታ ነገረ ምጽአቱ ለሚታሰብበት ለዚህ ታላቅ በዓል አምስተኛው ሰንበት በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። እንዲሁም የጌታችን የመድኃኒታችን የኢየሱስ ክርስቶስ ግማደ መስቀሉ ብርሃነ መስቀሉ የተገኘበት የወጣበት መስከረም 17 ቁፋሮ እሌኒ ንግሥት አስጀምራ መጋቢት 10 ቀን መስቀሉ የተገኘበት የወጣበት ታላቅ በዓል ነውና የድል በዓል ነውና ለዚህ ዕለት በሰላም በሕይወት ጠብቆ በሰላም አደረሳችሁ አደረሰን። ንገረን ይህ መቼ ይሆናል? ይህንን ቃል የተናገሩት አባቶቻችን ሐዋርያት ናቸው። በተለይም የምስጢር ሐዋርያት የሚባሉት እነ ቅዱስ ጴጥሮስ፣ እነ ቅዱስ ዮሐንስ፣ እነ ቅዱስ ያዕቆብ፣ እንድርያስ የጴጥሮስን ወንድም ጨምሮ እነዚህ የምስጢር ሦስቱ የምስጢር ደቀ መዛሙርት ይባላሉ። የምስጢር ሐዋርያት ይባላሉ። ደብረ ታቦር ተራራ ላይ ታስታውሱ እንደሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን በገለጸበት ሰዓት እነዚህ ሦስት ደቀ መዛሙርት ዮሐንስን፣ ጴጥሮስን፣ ያዕቆብን ነበር ይዟቸው የወጣው። የምስጢር ደቀ መዛሙርት የምስጢር ሐዋርያት ይባላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሊሰቀል በሐሙስ ጸሎተ ሐሙስ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ መመሪያ የሰጣቸው ለነዚህ ሦስት ደቀ መዛሙርት ነበረ። የምስጢር ደቀ መዛሙርት ይባላሉ። ዛሬም በዚህ በደብረ ዘይት ተራራ ላይ እነዚህን እንድርያስን ጨምሮ እነዚህ ደቀ መዛሙርት የጠየቁት ጥያቄ ነው። ንገረን ይህ መቼ ይሆናል? ስለ ቤተ መቅደሱ ማማር አሳይተውት እያሳዩ የቤተ መቅደሱን ማማር፣ የቤተ መቅደሱን ከፍታ፣ የቤተ መቅደሱን ትልቅነት፣ ግዙፍነት እያሳዩ ደቀ መዛሙርቱ የመቅደሱን ግንቦች ይላል ሲያሳዩት ሊያሳዩት ቀርበው ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ይህ ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም ብሎ ይሄ ሰው የሰራው ነው፣ የሰዎች ስራ ነው። የሰዎች ስራ ደግሞ ቢፈርስ አይደንቅም። የእግዚአብሔር ሕንፃ ሰው ይፈርሳል፣ ያልፋል፣ ዓለም ያልፋል ብሎ ስለ መምጫው ስለ ዳግም ምጽአቱ ዳግም መጥቶ ይህን ዓለም እንደሚያሳልፍ በነገራቸው ጊዜ ነበረ ይህንን ጥያቄ ያቀረቡት። ወገኖቼ ወደ ጥያቄው እንመጣለን። ደብረ ዘይት
ማለት ወይራ ያለበት ወይራ ዛፍ ያለበት ተራራ ማለት ነው። ደብር ማለት ተራራ ማለት ነው ወገኖቼ። ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ወይራ ዛፍ ነው። ከወይራ ፍሬ ተጨምቆ ዘይት ስለሚወጣ ስለዚህ ደብር ማለት ተራራ ነው። ተራራው ደግሞ በወይራ ቅጠል በወይራ ዛፍ የተሸፈነ ስለሆነ ደብረ ዘይት የሚለውን ስያሜ ተሰጥቶታል ማለት ነው። ይህንን ስያሜም የሰጠው የቤተ ክርስቲያናችን ሊቅ ቅዱስ ያሬድ ነው። ቅዱስ ያሬድ ደብረ ዘይት የሚል ስያሜ ሰጥቶታል። ይህ ተራራ በኢየሩሳሌም በስተምስራቅ ጥቂት ኪሎ ሜትር ራቅ ብሎ የሚገኝ ታላቅ ተራራ ግዙፍ ተራራ ነው። ግዙፍ ተራራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ዳግም እንደሚመጣ ይህንን ነግሯቸዋል። ግን በዚህ ቦታ የተከናወኑ ስራዎችንም እናያለን ማለት ነው። መድኃኒታችን ኢየሱስ ክርስቶስ የሆሳዕና ዕለት ከደብረ ዘይት ወደ ኢየሩሳሌም ገባ ይላል። ከደብረ ዘይት ነው ወደ ኢየሩሳሌም የመጣው ሊመሰገን፣ ክብሩን ሊገልጽ፣ ምስጋና የባህሪው የሆነው ኢየሱስ ክርስቶስ ሲጠራጠሩ ለነበሩ፣ ሲገፉ ለነበሩ፣ ሲንቁ ለነበሩ ይህማ የማርያም ልጅ አይደለም የዮሴፍ ልጅ ሲሉት ለነበሩ ምስጋና የባህሪው መሆኑን እንዲያዩት ክብሩን ሊገልጽ ሕፃናት ከእናታቸው ጀርባ ሁነው ሆሳዕና በአርያም እያሉ እንደሚዘምሩ ለማረጋገጥ ወደ ሆሳዕና ወደ ኢየሩሳሌም የገባበት ዕለት ከደብረ ዘይት ተነስቶ እንደሆነ ወንጌሉ የማርቆስ ወንጌል ምዕራፍ 11 ቁጥር 1 ላይ ይነግረናል። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ የጸለየበት ቦታ ከደብረ ዘይት ስር ይገኛል። ጌቴሰማኒ በጸሎተ ሐሙስ በመጨረሻዋ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና ጸሎት ሊያስተምረን ደቀ መዛሙርቱን አስከትሎ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ለነሱም እንዲጸልዩ መመሪያ ሰጥቶ የጸለየው በዚህ ተራራ ስር ነው የሚገኘው ጌቴሰማኒ ማለት ነው። ሌላው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ ያረገው በደብረ ዘይት ላይ እንደሆነ መጽሐፍ ቅዱስ ይነግረናል። የሐዋርያት ሥራ ምዕራፍ 1 ቁጥር 12 የሉቃስ ወንጌል ምዕራፍ 24 ቁጥር 52 ላይ እናገኛለን ወገኖቼ። ከመምጣቱ በፊት የተከናወኑ ነገሮች ናቸው። በዚህ ተራራ ላይ ደብረ ዘይት ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ በዓለም ፍጻሜ ዓለምን ለማሳለፍ እንደሚመጣ ትንቢት ተነግሯል። እግዚአብሔር የሚሰራው ስራ ወገኖቼ ዝም ብሎ ደርሶ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ዝም ብሎ የሚከናወን አይደለም። ነቢያትን ትንቢት አናግሮ ነቢያት ትንቢት የተናገሩትን ደግሞ መጥቶ ራሱ የፈጸመው ራሱ ነው። ስለዚህ ነቢያት ትንቢት ተናግረዋል። ነገረ ምጽአቱን በደብረ ዘይት እንደሚያከናውን ትንቢት አስቀድሞ ተነግሯል። ነቢዩ ዘካርያስ ትንቢተ ዘካርያስ ምዕራፍ 14 ቁጥር 4 ላይ እንዲህ የሚል ቃል እናገኛለን ወገኖቼ። ወውታ አሜረ ይቀውም አገሪሁ ለእግዚእነ ውስተ ደብረ ዘይት። ምን ማለት ነው? በዚያ ቀን ይላል እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። የማን እግሮች? የጌታችን የመድኃኒታችን የኢየሱስ ክርስቶስ
ዳግም ሲመጣ በግርማ መለኮት በከበበ ትስብእት የለበሰውን ሥጋ የተዋሃደውን ሥጋ ያን ሁኖ አይደለም የሚመጣው፣ በሚያስፈራ ግርማ ነው የሚመጣው። በሚያስፈራ ግርማ ነው የሚመጣው። ስለዚህ በዚህ ትይዩ ይቆማሉ። በዚህ ትይዩ በስተ ምስራቅ በኩል ባለው በደብረ ዘይት ላይ ይቆማሉ። ደብረ ዘይትም ይላል በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል ይላል። ይሰነጠቃል። ምክንያቱም ወገኖቼ በግርማ መለኮት ነው የሚመጣው። ለፍርድ ነው የሚመጣው። ደብረ ዘይት ተራራም አትችልም፣ ከሁለት ትሰነጠቃለች ይላል። ነብዩ ይህንን ተናግሯል ማለት ነው። ነብየ እግዚአብሔር ቅዱስ ዳዊትም ይህንን ቃል ያጠናክረዋል ማለት ነው። ነብየ እግዚአብሔር ቅዱስ ዳዊት በመዝሙር 49 ቅንፍ 50 ቁጥር 3 ላይ እግዚአብሔር ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ። ትርጉም እግዚአብሔር ግልጥ ሆኖ ይመጣል፣ አምላካችን ይመጣል፣ ዝምም አይልም። እሳት ይነድድ፣ እሳት ፊቱ ይቃጠላል ማለት ይነዳል ይላል። እንግዲህ ተመልከቱ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት አመጣጦች እንዳሉ ነቢየ እግዚአብሔር ቅዱስ ዳዊት ያሳያል። አሁን ቀደም መጥቷል ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና እግዚአብሔር ወልድ በሥጋ ማርያም የማርያምን ሥጋ ለብሶ ይመጣል ያለው የእመቤታችን የቅድስት ድንግል ማርያምን ሥጋ ለብሶ ተዋህዶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ መጥቷል። ተወልዷል፣ ተሰዷል፣ ተርቧል፣ ተጠምቷል፣ መከራ ተቀብሏል፣ ግንድ ተሸክሟል። በመስቀል ላይ ተሰቅሎ ሥጋውን ቆርሷል፣ ደሙን አፍሷል፣ ዙሮ አስተምሯል። እያረምም ዝምም አይልም። እናንተ ጸሐፍት ፈሪሳውያን ወዮላችሁ እያለ ይወቅሳቸዋል። ልባቸውን ላደነደኑ ለድህነት መጥቶ ሊያድናቸው መጥቶ ለእነሱ ብሎ ተወልዶ እነሱን ሊያድን መጥቶ ነገር ግን ስላልተቀበሉት ወንጌላዊ ቅዱስ ዮሐንስ እኮ ወገኖቼ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም ነው የሚለው። የዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ እንደዚህ ነው የሚለው ወገኖቼ፣ አልተቀበሉትም። ወደ ወገኖቹ መጣ፣ ወደዚህ ዓለም መጣ፣ ሊያድን መጣ፣ ሰው ሆኖ መጣ። ግን ወገኖቹ አልተቀበሉትም። ስላልተቀበሉት እሱ ደግሞ ዝም አላለም፣ ወቀሳቸው። እናንተ ጸሐፍት ፈሪሳውያን ወዮላችሁ፣ የመንግሥተ ሰማያትን በሩን ይዛችኋል፣ እናንተም አትገቡም፣ ሌሎችም እንዳይገቡ ትከለክላላችሁ። ጥቃቅኑን ኃጢአት ታወጣላችሁ፣ ትላልቁን ኃጢአት ግመል የሚያክለውን ደግሞ ውጣችሁ ዝም ትላላችሁ። እናንተ ጸሐፍት ፈሪሳውያን ወዮላችሁ፣ የተለሰነ መቃብር የምትመስሉ ብሎ ይወቅሳቸዋል። ዝም አይልም ይላል። እሳት ይነድድ ቅድሜሁ። ተመልከቱ ወገኖቼ፣ እንዲህ እያለ ይወቅሳቸዋል። የመጀመሪያው አመጣጥ ይሄ ነው ወገኖቼ። ስለዚህ ከሰማየ ሰማያት ወረደ፣
ተወለደ፣ አየነው፣ ከሱም ጋር አብረን በላን፣ ጠጣን፣ አስተማረን፣ መከራ ተቀበለ፣ እኛንም አዳነን። የመጣው ለዓለም ነው፣ ለተወሰኑ ሰዎች፣ ለተወሰነ ቦታ፣ ለተወሰነ ሀገር፣ ለተወሰነ ቦታ አይደለም፣ ለዓለም ነው የመጣው። ለዓለም ድህነት ነው የመጣው። ስለዚህ ለፍርድ ሲመጣ ግን ኋላ ሲመጣ ግን ወገኖቼ የመጀመሪያው አመጣጥ ያጠያይቃል። ለምን ተወለደ? ለምን መጣ? ስለዚህ የሚመጣው ግን መጨረሻ ላይ የሚመጣው ለፍርድ ነው። ለፍርድ ነው ወገኖቼ፣ ለፍርድ ነው የሚመጣው። ሁለተኛውንም ነቢየ እግዚአብሔር ቅዱስ ዳዊት እንደዚህ ይላል። እግዚአብሔር ወልድ በከበበ ትስብእት በግርማ መለኮት ሁለተኛ ይመጣል፣ መጥቶም ዝም አይልም። ጻድቃንን እናንተ የአባቴ ቡሩካን ወደ እኔ ኑ ብሎ ይጠራል፣ ኃጥአንንም እናንተ ርጉማን ከዚህ ወግዱ ብሎ ያሰናብተዋቸዋል። ይሄ ነው ፍርዱ። ለዚህ ነው የሚመጣው ወገኖቼ። አዎ ዳግም ይመጣል ወገኖቼ፣ ለቅዱሳን ለጻድቃን ዋጋቸውን ሊከፍል፣ ለኃጥአን ደግሞ ከኔ ወግዱ እናንተ ርጉማን በአመፅ የኖራችሁ አመፀኞች፣ ክፋተኞች፣ ተንኮለኞች ብሎ ሊያሰናብታቸው ወገኖቼ። በጾም በጸሎት በጽድቅ ሥራ የኖሩትን ቅዱሳንን ደግሞ ዋጋቸውን ሊከፍላቸው ይመጣል። እሳት ይነድድ ቅድሜሁ ይላል። ጻድቃን የሚድኑበት ሕይወት፣ ኃጥአን የሚጠፉበት ማት በባህሪው አለ። በባህሪው አለ። የባህሪ ፍርድ ነው ወገኖቼ። ስለዚህ ፍርዱ ነው፣ ከእግዚአብሔር የሚወጣው ፍርድ ነው ወገኖቼ። ከየትኞቹ እንሆን ወገኖቼ? እኛ ከየትኞቹ እንሆን? ከኃጥአን እንሆን? ወግዱ እናንተ ርጉማን ከሚባሉት እንሆን ወይስ ከጻድቃን የአባቴ ቡሩካን ወደ እኔ ኑ ወደሚባሉት እንሆን? እግዚአብሔር ወገኖቼ ከነሱ ጋር እግዚአብሔር ይደምረን። ስለዚህ ወገኖቼ ቅድም ወደ ተነሳነበት ርዕስ ልመልሳችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱ ይህንን ጥያቄ አቀረቡ። ንገረን፣ መቼ ነው የሚሆነው? የመምጣትህ የዓለም መጨረሻ ምልክቱ ምንድን ነው አሉት ይላል። ምንድን ነው ብለው ጠየቁት። ወገኖቼ ጌታችን መድኃኒታችን ኢየሱስ ክርስቶስም እንዲህ አላቸው። ምልክቱስ ምንድን ነው ባሉት ጊዜ ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። የመጀመሪያው ይሄ ነው ወገኖቼ፣ ማንም እንዳያስታችሁ ተጠንቀቁ። ስለዚህ የሚያስቱ ውሸተኞች፣ አመፀኞች በስሙ የሚመጡ አሉ ማለት ነው። ስለዚህ ምን አለ? ማንም እንዳያስታችሁ ተጠንቀቁ አለ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና፣ እኔ ክርስቶስ ነኝ እያሉ ብዙዎች ተመልከቱ መጥተው አየናቸው። ብዙዎች ነቢያት ነን ብለው፣ ብዙዎች ኢየሱሶች ነን ብለው፣ ብዙዎች ኢየሱስ ኢየሱስ እያሉ መጥተው ሐሰት ሲናገሩ፣ ሐሰት ሲመሰክሩ፣ ሰዎችን ሲያሳስቱ አይተናል ወገኖቼ፣ አይተናል። ስለዚህ እሱ ከመምጣቱ በፊት፣ እኔ ከመምጣቴ በፊት ይህን ዓለም ላሳልፍ ከመምጣቴ በፊት ምልክቶቹ እነዚህ ናቸው ብሎ ተናግሯል። አሁን እየሆነ ያለው ወገኖቼ እሱ የተናገረው ነው እየሆነ ያለው። የሚገርማችሁ ነገር ግን ምን አለ ቀጥሎ? ብዙዎችንም ያስታሉ ይላል። መምጣቱ ብቻ ሳይሆን መምጣታቸውን ብቻ ሳይሆን ብዙዎቹንም ያስታሉ ይላል። ተመልከቱ ወገኖች፣ ሐዋርያው ቅዱስ ዮሐንስ
በመልእክቱ ላይ ምዕራፍ 2 ቁጥር 18 ላይ በመጨረሻው ሰዓት እንደሆነ እናውቃለን ይላል። መጨረሻው ሰዓት። ምክንያቱም የክርስቶስ ተቃዋሚዎች ተነስተዋል። ስለዚህ መጨረሻው ሰዓት እንደሆነ እናውቃለን ይላል። መጨረሻው ሰዓት ብዙዎችን አሳቱ ወገኖቼ። ብዙዎችን ከመስመር አውጥተው፣ ብዙዎችን ከክርስትና አውጥተው፣ ብዙዎችን ከበረታቸው አውጥተው፣ ብዙዎችን ከቤተ ክርስቲያን አውጥተው አሳስተው አየናቸው። ይህንን ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና አስቀድሞ ተናግሯል። ለደቀ መዛሙርቱ ደብረ ዘይት ላይ ተናግሯል። ወገኖቼ የተናገረው ነገር ነው እየተፈጸመ እየሆነ ያለው። ቀጥሎ ያለውን እንየው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቀጠለ። ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ ይላል። አዎ ጦርንም የጦርንም ወሬ ትሰሙ አላችሁ፣ ትሰሙ አላችሁ። እየሰማን ነው ወገኖቼ። መስማት ብቻ አይደለም፣ የመከራው ሰለባ ሁነናል ወገኖቼ። አገራችን ላይ የምታዩት፣ በዓለም ላይ የምታዩት ጦርነቱ፣ መፈናቀሉ፣ ስቃዩ፣ ስደቱ፣ ሞቱ፣ እርስ በርስ ተመልከቱ፣ እናያለን። የጦርን ወሬ ትሰማላችሁ አለ። ሰማን። ጦርንም የጦርንም ወሬ ታያላችሁ። ማየት ብቻ አይደለም ወገኖቼ፣ ወገኖቻችን አለቁ። እርስ በርስ ጦርነት ተመልከቱ። ይህንን ነው እያየን ያለ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ነገራቸው። የሚገርመው ነገር ግን ይህ ሊሆን ግድ ነው አለ። ግድ ነው፣ ይሆናል፣ አይቀርም አለ። ተመልከቱ ወገኖቼ፣ ይህ ሊሆን ግድ ነው ስላለ ግድ ስለሆነ እየሆነ ያለው ግድ ስለሆነ ነው ወገኖቼ። ይህ ሊሆን ግድ ነው አለ። አምላካዊ ቃል ነው። እሱ የተናገረው ቃል አይቀርም። እየተፈጸመ ያለው ግድ ስለሆነ ነው ወገኖቼ። ጦርነቱ ግድ ነው፣ መፈናቀሉ ግድ ነው፣ መገዳደሉ ግድ ነው። ግድ ስለሆነ ሐሳውያን ነቢያት፣ ሐሰተኞች ነቢያት ይመጣሉ አለ። መጡ፣ አየናቸው። ሐሰት ሲናገሩ አየናቸው። ብዙዎቹንም ሲያሳስቱ አየናቸው። ተሳስተው የሚያሳስቱ፣ ጠፍተው የሚያጠፉ መጥተው አየናቸው። ስሙን ብቻ ይዘው ወገኖቼ፣ ይህንን ነው እያየን ያለ ነው። ለምን እንዳንደነግጥ ነው። ከቻልን ወገኖቼ መጸለይ ነው ያለብን። ግድ ነው፣ ግድ ሊሆን ግድ ነው አለ። ሊሆን ግድ ነው፣ አይቀርም አለ። የጌታችን ቃል ነው ወገኖቼ። ሌላው ቀጥሎ እንደዚህ አላቸው። ሊሆን ግድ ነውና ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነው። መጨረሻው ገና ነው። አትደንግጡ፣ መጨረሻው ገና ነው አለ ወገኖቼ። ጦርን የጦርንም ወሬ ትሰማላችሁ፣ ትሰማላችሁ። ይህ ደግሞ ሊሆን ግድ ነው አለ። ነገር ግን መጨረሻው ገና ነው። ሎቱ ስብሐት ወገኖቼ። ኧረ በቃችሁ ይበለን ወገኖቼ። መከራው አሳቀቀን። ሞት መስማቱ አሳቀቀን። ሞት ማየቱ አሳቀቀን ወገኖቼ። እግዚአብሔር ወገኖቼ አምላካችን በቃችሁ ይበለን። ስቃዩ በዛ፣ መከራው በዛ፣ ሞቱ በዛ፣ ስደቱ በዛ። አሁን ያልበዛ ነገር የለም ወገኖቼ። ስለዚህ እግዚአብሔር በቃችሁ እንዲል መጸለይ ያስፈልጋል ወገኖቼ። መጸለይ ያስፈልጋል፣ መጸለይ ያስፈልጋል ወገኖቼ። ዳሩ ግን መጨረሻው ገና ነው። ይቀጥላል።
ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ይላል። አሁን እያየን ያለነው ምንድን ነው? ወንድም በወንድሙ ላይ አይደለም እንዴ ሰይፍ እየመዘዘ ያለው ወገኖቼ? መንግስት በመንግስት ላይ አይደለም እንዴ አንዱ አንዱን አጥፍቶ ለመኖር፣ አንዱ አንዱን ገድሎ ለመኖር፣ አንዱ አንዱን ገድሎ ቦታውን ወርሶ ለመኖር፣ ወንድም በወንድሙ ላይ እየተበቀለ። አዎ ወገኖቼ የጭካኔ ዘመን ይሄን እኮ ነው እያየን ያለነው ወገኖቼ። ሕዝብ በሕዝብ ላይ ይነሳል አለ። ሕዝብ በሕዝብ ላይ ተነስቶ ሕዝብ ሕዝብን ሲጨርስ፣ ሕዝብ ሕዝብን ሲገድል፣ ወንድም ወንድሙን ሲገድል አየነው ወገኖቼ። ያላየነው ነገር አለ እንዴ ወገኖቼ? ወንድም ወንድሙን እየገደለ እኮ ነው የምናየው። ሌላ ጠላት አልመጣም እኮ። ሌላ ከሩቅ አልመጣም፣ ከሌላ ሀገር አልመጣም፣ ከሌላ ከውጭ ጠላት አልመጣም። ወንድም ነው ወንድሙን እየገደለ ያለው። አዎ ያላየነው ነገር የለም ወገኖቼ። 300 ሰው 400 ሰው 500 ሰው አንድ ጉድጓድ ላይ ሲቀበር አየን። የእናት ሆድ ተቀዶ ጽንስ ከእናት ሆድ ሲወጣ አየን። ሰው ተዘቅዝቆ ሲሰቀል አየን። ወንድም ወንድሙን ሲገድል አየን። አዎ ይህንን ነው ያያየ ነው ያለ ነው ወገኖቼ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ ሁሉ ሊሆን ግድ ነው አለ። ረሃብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል አለ። ወገኖቼ ተመልከቱ። ረሃብ ቸነፈሩን አላየነውም ወገኖቼ? የምድርም መናወጥ በልዩ ልዩ ስፍራ ይሆናል ወገኖቼ። አላየንም? አየን። ያላየነው ነገር መቼም የለም በዚህ ዘመን ወገኖቼ። የምድር መናወጥ፣ ምድር እየተናወጠች ነው። ብዙ ሰዎች በዚህ ወር ውስጥ እንኳን በዚህ በቱርክ አካባቢ፣ በዚህ በሶሪያ አካባቢ፣ እኛም በዚህ ባለንበት አካባቢ ሰው አልሞተም እንጂ አዎ ምድሪቱ ተንቀጠቀጠች። ምድር ተሸበረች። ሰው ተጨነቀ ወገኖቼ። በቱርክ አካባቢ ወደ 40 ሺህ ወደ 50 ሺህ ሕዝብ ነው የረገፈው። የተገኘው ነው ተቆጥሮ የተገኘው ነው። ይህም በሶሪያ አካባቢ እንደዚሁ ተመልከቱ ወገኖቼ። የምድር መናወጥ ይሄ አስቀድሞ የተነገረ ነው፣ ሊሆን ግድ ነው አለ። በልዩ ልዩ ቦታዎች መናወጥ ይሆናል አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። እሱ ከመምጣቱ በፊት የሚከናወኑ ነገሮች ናቸው። አስተውሉ ክርስቲያኖች፣ የሚከናወኑ ነገሮች ናቸው እየተከናወኑ ያሉት። ጦርነቱ፣ ረሃቡ፣ ቸነፈሩ ተመልከቱ። በተፈጥሮና በሰው ሰራሽ ረሃቡ ደግሞ ተመልከቱ። በተፈጥሮ እንደነ ቦረና ላይ አሁን ተከስቶ ያለው አሁን አንዳንድ ሰዎች ስለተነሱ አሁን ድርቁ ከ3 ዓመት በላይ የመጣ ነው፣ ተያይዞ የመጣ ነው። አሁን የሆነ ነገር የሆነ ሚዲያ የሆነ ነገር ላይ ተናገር አይደል? ሁሉም ፊቱን አዙሮ እዛ ላይ ነው። ሌላው ደግሞ ተፈናቅሎ በዚህ በዋግ ኽምራ፣ በዚህ በሰሜን ሸዋ፣ በዚህ በተለያዩ ቦታዎች ላይ የሚበላው አጥቶ ሰው በደዌ በበሽታ በረሃብ እየሞተ ነው። ቤቱ እየፈረሰበት ደግሞ የሚፈናቀለው ደግሞ ተመልከቱ ወገኖቼ።
አቤት ግፍ! እግዚኦ መሐረነ ክርስቶስ! ወገኖቼ በጣም ከባድ ነው። ይህ አስቀድሞ የተነገረ ነው። የሰው ሰራሽ እና የተፈጥሮና የሰው ሰራሽ ረሃብ ቸነፈር ይባላል። ይህ የሚከሰተው በሁለት አይነት ነው። የተፈጥሮ በድርቅ በምድር መናወጽ በተለያዩ ነገሮች የሚመጣ ነው። በሰው ሰራሽ ደግሞ ሰው ሰራሽ ይሄ ድሃን የሚጠላ ክፉ መንግስት ብልጭልጭ የሚወድ እንደ ዲዮቅልጥያኖስ እየተሽሞነመነ ሚካብ እየተቀባ እየተሽሞነመነ የሚሄድ በወገኑ ላይ የሚያፌዝ የሚሾፍ በወገኑ ላይ የሚሳለቅ በሞተ ሰው በተቀበረ መቃብር ላይ የሚሳለቅ እንዲህ ያለ ሰው ሰራሽ መንግስታዊ መራሽ መፈናቀል ተመልከቱ። 20 ዓመት 30 ዓመት የተቀመጠበት ቤት እየፈረሰ ላዩ ላይ እየፈረሰ በጨለማ በሌሊት በተኛበት እየፈረሰ ሰው እየተፈናቀለ ለረሃብ እየተደረገ ይህ ሰው ሰራሽ ረሃብ ይባላል። ሰው ሰራሽ ተፈጥሯዊና ሰው ሰራሽ እነዚህ ነገሮች ነው የምናያቸው ወገኖቼ። ይህ ሊሆን ግድ ነው። አዎ ግድ ስለሆነ እየሆነ ነው ወገኖቼ። ግድ ስለሆነ ነው እየሆነ ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ እነዚህ ነገሮች ሁሉ ይሆናሉ ግድ ነው አለ። ግድ ነው። ስለዚህ አስፈጻሚ ስላለ ግድ ነው ይሆናል። በቃ ግድ ስለሆነ ይሆናል። ረሃብ ቸነፈር የምድር መናወጥ በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥ ጣር መጀመሪያ ናቸው። የምጥ ጣር ምጥ እንደምታውቁት ወገኖቼ አስጨናቂ ነው። ምጡ ህመሙ ነው እንጂ ገና ልጅ አልተወለደም። ልጁ ከተወለደ ተገላገለች ማለት ነው። እነዚህ ሁሉ የምጥ መጀመሪያ ገና ምጡ አልመጣም ማለት ነው። ወገኖቼ እግዚኦ መሐረነ ክርስቶስ ተመልከቱ። እነዚህ ሁሉ አለ የምጥ ስፍራ እነዚህ ሁሉ የምጥ ጣር መጀመሪያ ናቸው። የምጥ ጣር መጀመሪያ ናቸው። መጀመሪያ ላይ የምትወልድ እናት የምትወልድ ሴት ምንድነው መጀመሪያ ምንድነው የሚሰማት? ህመም ነው የሚሰማት። ልጁ መጣው እያለ ይቆነጥጣታል፣ ይጨንቃታል፣ ትወጣለች፣ ትገባለች፣ ትቀመጣለች፣ ትነሳለች፣ ያዙኝ ልቀቁኝ ትላለች ማለት ነው። ምክንያቱም ገና አልመጣም። ዋናው ምጡ አልመጣም። የምጥ መጀመሪያ ናቸው። አሁን እነዚህ ያየናቸው ሁሉ ወገኖቼ ምንድናቸው? የምጥ መጀመሪያ ናቸው። ወገኖቼ እግዚአብሔር መከራውን ያቀልልን። ይቀጥላል። በዛን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል። ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በክርስትና ሃይማኖት ያለች ዛሬ ቤተክርስቲያናችን ያለችው መከራ ይሄ ነው ወገኖቼ። ይሄ ነው እየደረሰ ያለው። ክርስቲያኖች እየሞቱ እየተደበደቡ ክር ማዕተብ ከአንገታቸው ስላሰሩ ክርስቲያኖች ስለሆኑ ባሳለፍነው ጊዜ እንኳን ራሳቸው በፈጠሩት ቤተክርስቲያኒቱ ላይ ተመልከቱ የሲኖዶስ መፈንቅለ ሲኖዶስ አድርገው ቤተክርስቲያኒቱ ጥሪ አድርጋ ልጆቿ ባንድ ላይ ሆነው ቤተክርስቲያናችን አናስደፍርም፣ ሃይማኖታችን የመጨረሻ
አዎ የመጨረሻችን ነው፣ የደም ስራችን ነው ብለው ቅዱስ አባታችንም በሰጡት መመሪያ የደም ስራችን ናት ኦርቶዶክስ ተዋሕዶ ሃይማኖታችን። አዎ እኛ ሳናልቅ ሃይማኖታችንን አናስነካም ብለው ጥቁር ለበሳችሁ ተብለው ተመልከቱ። ከስራ የተባረሩ፣ የታሰሩ፣ የተሰደዱ፣ ከስራ የታገዱ፣ ዛቻ የደረሰባቸው እስካሁንም ድረስ ያልተፈቱ፣ ከዚህም አልፎ ወገኖቼ የቆሰሉ የሞቱ አሉ። ተመልከቱ። ምንድነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ነው እንደዚህ አላቸው። ምን አለ? በዛን ጊዜ አለ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል። ክርስቲያንን መግደል በአሁኑ ሰዓት ኢትዮጵያ ላይ የኢትዮጵያ ኦርቶዶክስ እምነት ተከታዮችን ማሳደድ፣ እነዚህ የሚያሳድዱ ሰዎች ጽድቅ ስራ ነው፣ ለነሱ ጽድቅ ስራ ነው። ለሚከተሉት ሃይማኖት፣ ለሚከተሉት መንግስታቸው ለዚህ የጽድቅ ስራ እየሰሩ ነው ማለት ነው። እንደነሱ አስተሳሰብ ነው የምላችሁ። ክርስቲያኖች ደግሞ ምን ተብለናል? አሳልፈው ይሰጧችኋል፣ ይገድሏችሁማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ስሜን ስለተሸከማችሁ፣ ስሜን ስለጠራችሁ፣ በእኔ ስላመናችሁ፣ እኔን ስለተከተላችሁ የተጠላችሁ ትሆናላችሁ በአሕዛብ ሁሉ አለ። እግዚአብሔር መልካሙን ዘመን ይመልስልን። በዓል ማክበር እኮ አልተቻለም። ኢትዮጵያ ላይ እኮ አሁን በዓል ማክበር እኮ አልተቻለም ወገኖቼ። በዓላት በመጡ ቁጥር ወከባ ነው። በዓል በመጣ ቁጥር ሽብር ነው። በዓል በመጣ ቁጥር ጭንቀት ነው። ጭንቀት ነው የሚይዛቸው። ተመልከቱ። አሁን ባሳለፍነው በዓል ተመልከቱ። የአድዋ በዓል ተብሎ አድዋና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያገናኛቸዋል። ቤተክርስቲያንና ታቦቷን ይዛ የዘመተች የድሉ ባለቤት ናት። ቅዱስ ጊዮርጊስ ዘማች ነው። ዘምቶ ድል አድርጎ የተመለሰ ነው። በዓሏን አሁንም ታከብራለች። አሁንም ድል ያደርጋል። ሰማይቱ ቆይታ ያላችሁ ወገኖቼ ድል ያደርጋል። ነገር ግን ተመልከቱ፣ እነዚህ ሰዎች በዓሉ እንዳይከብር ከሆነ ፖለቲካ ጋር አገናኝተው በዓል ሊያከብር የመጣውን ሕዝብ፣ ነጠላ ለብሶ የመጣውን ሕዝብ፣ ስመ እግዚአብሔር እየጠራ እየዘመረ ያለውን ሕዝብ በጭስ አፍነው በዓል እንዳያከብር፣ ከዛም አልፎ ተደብድቦ፣ ከዛም አልፎ ታስሮ፣ ከዛም አልፎ ሰው ሙቶ በዓል ሊያከብር የመጣ በስሜ ስላመናችሁ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ይሄ ነው። እያየን ያለነው ይሄ ነው። ሻሸመኔ ሄዱ። ስንት ሰዎች ናቸው የሞቱት? አባት ተብሎ መስቀል የጨበጠ ቆብ ያጠለቀ ቀሚስ የለበሰ ሰይጣን ተመልከቱ። መፈንቅለ ሲኖዶስ አድርጎ ትናንትና ያጠመቃቸውን ቀድሶ ያቆረባቸውን መስቀል ያሳለማቸውን ልጆቹን ምዕመናንን ጠቅጥቄ እገባለሁ ብሎ ደማቸው እየፈሰሰ አጥንታቸው ተከስክሶ ቤተ መቅደሱ በር ላይ ተረፍርፈው ሙተው የነሱን አስከሬን ረግጦ እገባለሁ ብሎ ገባ። ይህን ዘመን እኮ ነው የምናየው ወገኖች። ይህን ጊዜ እኮ ነው የምናየው። ሻሸመኔ ላይ ወገን እስከ 52 ያህል ሰዎች ናቸው የሞቱት።
እስካሁን ድረስ ቁስላቸው ያልደረቀ ሕክምና ያላገኙ የቤተ ክርስቲያኒቱ የእንቁ ልጆች፣ የቤተ ክርስቲያኒቱ ወርቅ፣ የዘመኑ ሰማዕታት፣ እነዚህ ሰማዕትነት ተቀብለው አረፉ፣ ሞቱ። ካህኑም ታረደ። ቤተ መቅደሱ ፊት ለፊት አምተዋረዱት በገጀራ። አዎ በእኔ ስላመናችሁ፣ ስሜን ስለጠራችሁ፣ ስሜን ስለተሸከማችሁ፣ አዎ በእኔ ስላመናችሁ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። የተጠላን ሆን። ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ተከታይ የተጠላ ነው፣ የተጠላ ነው። በመስሪያ ቤት ሁሉ በተለያዩ ይህንን የት ይወስደናል ወገኖቼ? በዘመነ ዲዮቅልጥያኖስ የተባለ አረመኔ ተመልከቱ። በሀገር አቀፍ ብቻ ሳይሆን በዓለም ክርስትናን አጠፋለሁ ብሎ ተነስቶ ነበር። ቤተ ክርስቲያኖችን ዘጋ፣ ክርስቲያኖችን አሳደደ፣ ከስራ እያባረረ። መንግስት ስራ ልክ ያ ነው እየተደረገ ያለው ኢትዮጵያ ላይ ወገኖቼ። ሰራተኛ፣ የመንግስት ሰራተኛ ከመንግስት ሰራተኛነት እንዲለቁ ተሸማቀው፣ ፈርተው፣ ተንቀጥቅጠው፣ ተሽቆጥቁጠው እንዲህ። ክርስትና ደግሞ መፍራት አይደለም ወገኖቼ። ተመልከቱ። አያችሁ አይደል? ክርስቲያኖችን አይተናቸዋል እኮ። ከክርስትናዬ ወዲያ ከሃይማኖቴ ወዲያ ምን አለኝ? ያንተ ስራ ይቀራል። እግዚአብሔር የከፈተውን ጉሮሮ የሚዘጋው እሱ ነው፣ የሚያኖረኝ እሱ ነው። ከሃይማኖቴ ወዲያ ሌላ ነገር ምንም አልፈልግም ብለው ብዙዎቹ ስራ ለቀው ተቀምጠዋል። ዘመነ ዲዮቅልጥያኖስ ነው እየሆነ ያለው። ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል ነው እየተፈጸመ ያለው ወገኖቼ። ስለዚህ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። በዚያን ጊዜም ይላል ብዙዎች ይሰነካከላሉ። ተመልከቱ ወገኖቼ፣ ብዙዎች ይሰነካከላሉ። አሁን እነዚህ የተሰነካከሉ ሰዎች ነው የምናያቸው። ሆዳሞች፣ ሆዳም የሆኑ ሆዳቸው አምላካቸው የሆነ ክብራቸው በነውራቸው ሆዳቸው አምላካቸው ሆዳቸውን አምላክ አድርገው የተቀመጡ ሰዎችን እናያቸዋለን። በሃይማኖት ደረጃም ተመልከቱ። የተለያዩ ሰዎች አንገታቸውን ደፍተው ፈርተው ማይናገሩ ዝም ያሉ ሰዎች እናያቸዋለን። ከስራ እንዳይባረሩ፣ እንዳይታሰሩ፣ እንዳይገሰጹ ይህንን ሲያደርጉ እናያለን ወገኖቼ። ስለዚህ ክርስትና ደግሞ እንደዚህ አይደለም። ከአምላካችን የተማርነው አምላካችን ያስተማረን ይህ አይደለም ወገኖቼ። አስተውሉ ክርስቲያኖች፣ ይህን አይደለም የተማርነው። አምላካችን ያለን ብዙዎች አለ። በዚያን ጊዜ ብዙዎች ይሰነካከላሉ። ሎቱ ስብሐት ወገኖቼ። ተሰነካክለው አየናቸው። መስቀል ጨብጦ፣ ቀሚስ አጥልቆ፣ ቆባ አጥልቆ አባት የነበረው ትናንት ቀድሶ ያቆረበው ተሰነካክሎ ወድቆ የሰዎች ደም ረግጦ ቤተ መቅደስ ሲገባየን ከዚህ በላይ መሰነካከል አለ እንዴ? ከዚህ በላይ መሰነካከል አለ ወገኖቼ? ብዙዎች ይሰነካከላሉ አለ። ብዙዎቹ ዝም ይላሉ ከመናገር ፈርተው። እንጀራቸው እንዳይቀርባቸው፣ ገንዘብ እንዳይቀርባቸው፣ ጥቅማቸው እንዳይቀርባቸው ዝም ይላሉ ይላል። ብዙዎቹ ይሰነካከላሉ፣ እርስ በርሳቸውም አሳልፈው ይሰጣጣሉ። እርስ በርሳቸው አንዱ አንዱን አሳልፎ ይሰጣል።
እንደዚህ እኮ ነው እየሆነ ያለው ወገኖቼ። ይጠቋቆማሉ። አሁን የሚታሰረው የሚያሳስረው ሁሉ እርስ በርሱ እየተጠቋቆመ ነው። አንዱ አንዱን ይጠቁማል፣ አንዱ አንዱን አሳልፎ ይሰጣል። ተመልከቱ። ይሄ ነው እንደዚህ ሲያደርግ የነበረው። ይሄ ነው በዛን ጊዜ እንደዚህ ሲያስተባብር የነበረው። ተመልከቱ። ለጥምቀት በዓል፣ ለተለያየ በዓል ሲመጣ እንደዚህ የአውደ ምሕረት ወይም የውጭ በዓሎች ሲከበሩ በጋራ የሚከበሩ ስለሆኑ የሚያስተባብር ኮሚቴ ያስፈልጋል። አሁን አዲስ አበባ ወጣቶች ህብረት የሚባሉ እነዚህ ጠንካራ ወጣቶች ስንት ጊዜ ነው የታሰሩት? ስንት ጊዜ ተመልከቱ። እነዚህን የሚያሳስሩ ሰዎች ራሳቸው ክርስቲያኖች ናቸው። ሆዳሞቹ፣ አንዳንዱ ሆዳም እርስ በርሳቸው አሳልፈው ይሰጣጣሉ አለ። አንዱ አንዱን አሳልፎ ይሰጣል። ለዛ ለአረመኔው፣ ለዛ ለጨካኙ፣ ለዛ ለከሃዲው አሳልፎ ይሰጣል። ተመልከቱ። ለቤተ ክርስቲያን ስለቆመ፣ ለቤተ ክርስቲያን ስላገለገለ፣ ስለተሟገተ አሳልፈው ይሰጣሉ ይላል። እርስ በርሳቸው እግዚአብሔር ከዚህ ይጠብቀን ወገኖቼ። እርስ በርሳቸው አሳልፎ ይሰጣጣሉ አለ። እርስ በርሳቸውም ይጣላሉ። እርስ በርሳቸው ይጣላሉ። በጣም የሚገርም ነገር እኮ ነው ወገኖቼ። እርስ በርሳቸው ምን ይላሉ? ይጣላሉ። እርስ በርሳቸው ይጣላሉ። ይህንን ነው የምናየው። እርስ በርሳቸው ይጣላሉ። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ ይላል። ብዙ ሐሰተኞች ነቢያትም ይነሳሉ፣ ብዙዎችንም ያስታሉ። በጣም የሚገርም ነገር ነው ወገኖቼ። እግዚአብሔር ከዚህ ይጠብቀን። በእውነት እግዚአብሔር አምላካችን ከዚህ እንዲጠብቀን የእሱ መልካም ፈቃድ ይሆንልን። ማቴዎስ 7 ቁጥር 15 ላይ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ ይላል። አምላካችን እንዲህ ብሎ ነው ያስጠነቀቀን። ተመልከቱ። ብዙ ሐሰተኞች ነቢያት ይነሳሉ፣ ብዙዎችንም ያስታሉ። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ ብሎ አምላካችን ከሐሰተኞች ነቢያት ከሚያስቱ እውነተኞች ሳይሆኑ እውነተኞች መስለው አስተማሪዎች ሳይሆኑ አስተማሪዎች መስለው የበግ ለምድ ከለበሱ ከነዚህ ተጠንቀቁ እንዳያስቷችሁ ነው የሚለን። እንዳያስቷችሁ ይለናል። የማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምራችሁ እስከ መጨረሻው ድረስ አንብቡት ወገኖቼ። ይህንን ነው ዛሬ የምናየው፣ ያሳየን ይህን ነው። እስቲ ሐዋርያው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ያለውን ነገር አይተን ትምህርታችንን ለዛሬ እናጠናቅቃለን። ሐዋርያው ቅዱስ ጳውሎስ አሁን የተናገርነውን ሁሉ አሁን ያልነውን ሁሉ ጥቅልል አድርጎ በዘመናችን እየሆነ ያለውን እየተፈጠረ ያለው እየተከናወነ ያለውን ነገር ሁሉ ጠቅልሎ አስቀምጦልናል። ቅዱስ ጳውሎስ እንደዚህ ይላል። ለልጁ ለጢሞቴዎስ በጻፉ መልእክት ነው። ነገር ግን አለ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ ብሎታል። ምን አለው?
በመጨረሻው ዘመን የሚያስጨንቅ በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ ብሎታል። ይህን ወቅ ነው ያለው ቅዱስ ጳውሎስ። ወገኖቼ በጣም የሚገርም ነገር ነው። እንዴ በመጨረሻው ቀን የሚያስጨንቅ የምናየው ነገር ያስጨንቃል ወገኖቼ። የምንሰማው ነገር ያስጨንቃል። እየተከናወነ ያለው እየሆነ ያለው ያስጨንቃል። ዛሬ ያልተጨነቀ ሰው እኮ የለም ወገኖቼ። ራሳቸው አገር እንመራለን ብለው የተቀመጡት ራሳቸው እኮ በጭንቅ ነው ያሉት። ምክንያቱም ያስጨንቃል። በጣም ጭንቅ ነው፣ ከባድ ነው። እየሆነብን ያለው እየተፈጸመ ያለው እያከናወነ ያለው እያስፈጸመ ያለው ማን ነው? ማን ነው ተጠያቂው? ማን ነው ወገኖቼ? ያስጨንቃል፣ በጣም ያስጨንቃል ወገኖቼ። ወገን ወገኑ ላይ፣ ወንድም በወንድሙ ላይ፣ ህዝብ በህዝብ ላይ፣ መንግስት በህዝብ ምንድነው ቁጭ ብሎ ተነጋግሮ ነገሮችን ፈቶ ካሳለፍነው ነገር መማር ያቃተን ምንድነው? እኔ አንዳንድ ጊዜ በእውነት ይገርማል። ምንድነው? ማን ነው አዚም ያደረገብን? ምንድነው? መጠየቅ ያስፈልጋል እኮ ወገኖቼ። ስለዚህ ቅዱስ ጳውሎስ ይቀጥላል። ይህን ወቅ አለ ሰዎች አለ፣ ልብ በሉ፣ ሰዎች ራሳቸውን የሚወዱ ይሆናሉ። ተመልከቱ፣ አሁን ተመልከቱ፣ ቅዱስ ጳውሎስ ግልጽ አደረገ። ሰዎች በመጨረሻው ቀን በመጨረሻው ዘመን ሰዎች ራሳቸውን የሚወዱ ይሆናሉ። ራስ ከመውደድ የተነሳ ነው ይህ ሁሉ ወገኖቼ። ለወንድሙ ካላሰበ፣ ለጎረቤቱ ካላሰበ፣ አብሮ ለሚኖረው ካላሰበ፣ ሰው ካልተሳሰበ መኗኗር አይቻልም። ከባድ ነው። ስለዚህ ራሱን የሚወድ ሰው ደግሞ ለሌላው አያስብም ማለት ነው። አያስብም። ራሳቸውን የሚወዱ ሰዎች አውሬ ያደርጋቸዋል፣ ሌላውን ጠላት ያደርጋሉ። ስለዚህ ነው ወገኖቼ ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ ይሆናሉ ብሎ ተናገረ ቅዱስ ጳውሎስ። ተመልከቱ። ሰዎች አለ ራሳቸውን የሚወዱ ይሆናሉ፣ ገንዘብን ይወዳሉ። ተመልከቱ፣ ራስን መውደድ ማለት ይሄ ነው። ገንዘብን ይወዳሉ። ገንዘብ ስለሚወዱ ለገንዘብ ሲሉ ደም ያፈሳሉ። ለስልጣን ሲሉ ሰው ይገድላሉ። ለስልጣን ሲሉ ሰው ያፈናቅላሉ። ለስልጣናቸው ሲሉ የማይሆኑት ነገር የለም። ለገንዘብ ሲሉ የማይሆኑት ነገር የለም። እየሆነ ያለው ይሄ ነው ወገኖቼ። ቅዱስ ጳውሎስ ይህንን ግልጽ አድርጎ አስቀምጧል። በዘመናችን እየሆነ ያለው እየተፈጸመ ያለውን ነገር ይህንን ይነግረናል ቅዱስ ጳውሎስ። ሐዋርያው ቅዱስ ዮሐንስም ዮሐንስ መልእክት ምዕራፍ 4 ቁጥር አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ ይላል፣ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔርን መንፈስ በዚህ ታውቃላችሁ። ብዙ ሐሰተኞች ወደ ዓለም ምን ብለዋል? መጥተዋል። መጥተው ሐሰት ይናገራሉ፣ ሐሰት ያስተምራሉ፣ በሐሰት ሰውን ያስታሉ። ስለዚህ ወገኖቼ ንገረን፣ ይህ መቼ ይሆናል? ጌታችን መድኃኒታችን ኢየሱስ ክርስቶስ ከመምጣቱ በፊት እሱ ይህን ዓለም ሊያሳልፍ ይመጣል። ግን እሱ ከመምጣቱ በፊት የሚከናወኑትን ነገሮች የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ጀምራችሁ
ተዘርዝረው በዝርዝር ተቀምጠዋል። እነዚህ እየተከናወኑ ነው። አዎ እየተከናወኑ ነው። አዎ ሊሆኑ ደግሞ ግድ ስለሆነ እየሆኑ ነው ያሉት ወገኖቼ። ይህንን ማወቅ ያስፈልጋል። የእግዚአብሔር ልጆች የእግዚአብሔር ቸርነት የወላዲተ አምላክ የመብርሃን አማላጅነት የጻድቃን ሰማዕታት ተራዳይነት የቅዱሳን መላእክት ተራዳይነት አይለያችሁ። በዓሉን የበረከት በዓል ያድርግልን። ጾማችንን ጾመ ስርየት ጾመ ድነት ያድርግልን። ጾመን ለበረከት ለብርሃነ ትንሣኤው በሰላም ያድርሰን። ሁላችሁን እግዚአብሔር ይጠብቃችሁ። ሀገራችን ሰላም ያድርግልን። አጽራረ ቤተ ክርስቲያን ያስታክስልን። ተዋሕዶ ሃይማኖታችንን ይጠብቅልን። አሜን። ከበዓሉ ረድኤት በረከት ያሳድርብን። አሜን።